አንድ ሰውዬ እሑድ ጠዋት ቤተክርስቲያን መጣ ከሚስቱ ጋር መጥቶ አያውቅም። በግድ እንደው ለምናው እስቲ ዛሬ እንኳን አስቀድስ በዓል ነው ብላው ሊያስቀድስ መጣና ቅዳሴው ተካሂዶ ስብከት እየተሰበከ ያለ ሞባይሉ ጮኸ ስልኩ። ከዛ ሲጮህ ቤተ መቅደስ ውስጥ ያለው ሰው በሙሉ ዞሮ ገላመጡ። ያማትባል ግማሹ እንደዚህ አይደል ምንለው እንደው ቤተክርስቲያን መጡ። ሁሉም ሰው ባይኑ ገረፈው። ከዛ ኪሱ ጠፋበት ራሱ። አንዳንዴ ሰው ሲያይ እኮ ያስደነግጣል አይደል? እንዴት አድርጌ ልዝጋው ብሎ እንደምንም ብቻ ዘጋው። ከዛ ሰባኪው እኔ የቆምኩበት ቦታ የቆመው ሰውዬ ደግሞ ለ5 ደቂቃ ስልክ ቤተክርስቲያን ውስጥ እንዴት ይዛችሁ ከፍታችሁ ትመጣላችሁ በሚል ለ5 ደቂቃ ገሰጸው። ሰውዬ ከቤተክርስቲያን ቤት እስኪደርስ ድረስ ሚስቱ መኪና ውስጥ እየመከረችው ሊሄድ እርምህን ብትመጣ እንደው ታዋርደኝ እያለች ማለት። ከዛ ደረሰ ቀኑ ተበላሸ ማለት። ከዛ በቃ ዛሬ ቀኔ አይደለም ብሎ ሄደና ትንሽ ልጠጣ በቃ ብሎ ሊሰክር መጠጥ ቤት ገብቶ ቢራ አዘዘ። አቀረቡለት። ቢራውን ተቀብሎ ተጎነጨና ባንኮኒው ላይ ያስቀምጣለው ሲል ተደፋ። ተደፍቶ እዛ የተቀመጡ ሰዎች ላይ ተረጭ። ደግሞ ደና ሱፍ የለበሱ ሰዎች ዛሬ ቀኔ አይደለም ማለት ተነሱና ውይ አይዞ ያጋጥማል እኮ ምንም ማለት አይደለም ማለት። የመጠጥ ቤቷ ባለቤት ሰራተኛ አዘዘችና ቦታው ተወለወለ። ዛሬ እኔንም ጋብዘ ብላ ቢራ በነፃ ሰጠች። ይሄ ሰውዬ ከዛች ቀን ጀምሮ ከዛ መጠጥ ቤት ቀርቶ አቅ ይህንን መስተንግዶ ማግኘት የነበረበት የት ነበረ? እኛ እንደ ሾህ እንዋጋለን። የሆነ ሰው ይሳሳት ብቻ አይደለ እናፈርጠዋለን በግልምጫ። ጸጉሩ ያደገ ልጅ ይመጣል ቤተክርስቲያን። ሰው እኮ ክርስትና ሲገባ አንገቱንም ይቆረጣል አይደለም ጸጉሩን አይደል? ማተቤን አልበጠስም ብለው አንገታቸው እየተበጠሰ አይደል? እኛ ግን ሰዎች ቤተክርስቲያን ውስጥ ገብተው እንዲለወጡ አይደለም የምንፈልገው፣ ተለውጠው እንዲገቡ ነው። በቅተው እንዲመጡ ነው የምንፈልገው። አንታገሳቸውም ራሱ። ስለዚህ ቤተክርስቲያንን ዋጋ አስከፈላት አዲስ ለሚመጣ ሰው። አንዳንድ ሰው ድሮ ቀረ ይላል። አገልግሎት በእኛ ጊዜ ቀረ አሁን ምን አለ የሚል ሰው። ድሮ ቀረ ቢሉ ኖሮ የሚያምርባቸው ሐዋርያት ናቸው። እነሱን ያስተማራቸው ማን ነው? እኛ ድሮ ቀረ ስብከት የተራራው ስብከት ማለት ይችሉ ነበር። አንተ የመለኮትን ምስጢር ከሐዋርያትን እንዳልሰወርክ እነሱም የክህነትን ምስጢር ከኛ አልሰወሩም ይላል ቅዱስ አትናቴዎስ በቅዳሴ። አባቶቻችን ሐዋርያትን ያስተማሩን። አሁን ትልቁ ችግር የትውልድ መተካካት የለም። ወጣቶቹ ትቢተኛ ይሆናል። የድሮው ሰው አይጥማቸው። ቤተ ክርስቲያን ውስጥ የቆየው ሰው ደግሞ አሁን ላለው ወጣት አመኔታ የለው።